የሰሜኗ ሙሂብ የሱፍ ማሩ። የሰሜኗ ሙሂብ ከገደሉ አፋፍ ላይ ተድላላ የተተከለች የምትመስል ድንጋይ ላይ ቁጭ ብዬ ቁልቁል እመለከታለሁ። ከማዶ ተራሮቹ አድማሳትን በርቅሰው ሰማይን ሊስሙ ይጠራራሉ። ከተራሮቹ ወዲህ ማዶ ዙሪያውን በገደል ተከባ የምትገኝ ያች ቀዬ ደንጎሮ ማርያም ናት። ቅርብ የምትመስለውን ያችን ተፈነጣጥራ የተመሠረተች መንደር በስስት ፈዝዤ እመለከታለሁ። ቀኑ ሊመሽ በምዕራብ አቅጣጫ ከተራሮች ጀርባ ለመሸሸግ የምታሽቆለቆለው ፀሐይ የረጨችው የሚመስል ቀዝቃዛ ነፋስ እየዳሰሰኝ ያልፋል። ቢሆንም ግን እንደ ዘንዶ እየተጠማዘዘ ሽቅብ የሚወጣውን መንገድ በናፍቆት እጠባበቃለሁ። ጀንበሯ ወደ መክሰሚያዋ ስትቃረብ ዓይኖቼ የናፈቁትን ምስል አዩ። የዳገቱን ወገብ ቀስ እያለ የሚወጣ ሰው ከዓይኔ ገባ። በመለየቴ ዋዜማ ለአንድና ለመጨረሻ ጊዜ አብራኝ አድራ ልትሸኘኝ ምክንያት ፈጥራ የምትመጣልኝ ካባነሽ መሆኗን አልተጠራጠርኩም። የፀሐይ ሙቀት ሳይቀዘቅዝ ጀምሬ ብቀመጥም ከስንት ጥበቃ በኋላ ተራራውን የሚዋጥጠው ሰው ግን አልደርስልኝ ብሎ ተቅበጠበጥኩ። ያለኝ አማራጭ እኔ ቁልቁለቱን ተንደርድሬ ወደ እሷ መሄድ ስለነበር ከተቀመጥኩበት ተነስቼ ተረተሩን ወርድ ጀመር። አንዴ ወደ ቀኝ እንደገና ወደ ግራ እየተጠማዘዝኩ ማርያም ጫማ ከፍ ብላ ከምትገኝ ደላላ ቦታ ስደርስ ትንፋሽ ለመውሰድ ቆም ብዬ ዙሪያ ገባውን ስማትር የተራሮች ጥላ እየጠቆረ ከመሄድ አልፎ ሌላ ንጋት የመጣ ይመስል ዙሪያውን ፈገግ ማለት ጀምሯል። ቀና ብዬ ሳይ ከጠራው ሰማይ እምብርት ጨረቃ ተንጠልጥላ ተመለከትኩ። ለካ መሽቷል። ካባነሽ በዚህ ምሽት የመምጣቷ ተስፋ ደበዘዘብኝ። ያየሁት ሰው እሷ ባትሆንስ? መንገዴን ለመቀጠል በቀስታ ማዝገም ስጀምር በድካም ጫንጫን የሚተነፍስ ትንፋሽና የሰው ኮቴ ሰማሁ። ወደፊት አተኩሬ ስመለከት አንድ ነገር በቋጥኞች ክፍተት ውልብ ሲል ያየሁ መሰለኝ። ካባነሽ ብዬ ልጣራ አሰብኩና እሷ ባትሆንስ ብዬ ሌላ ትዝብት ውስጥ እሷ እንዳልከታት ፈርቼ ተውኩት። 2-3 እርምጃ እንደተራመድኩ ከግራ ወደ ቀኝ ከምታዞረው መንገድ በኩል ስለሽነህ የሚል